አራራለሁ በእውነት አራ ስትለኝ ነው ከሞት በኋላ ምን አይነት ህይወት ያለ ይመስልሻል? ጥያቄ ምልክት እኮ ነው እንጂ ስብከት አይደለም። ለምን ሰብክሻለሁ? አንቺ ኦልሬዲ አዋቂ ነሽ። የኔ እኮ ታላቅ ነሽ። እንደውም አይደል ከኔ በላይ ብዙ ነገር ታውቂያለሽ። ምን ብዬሽ ለመስበክ እኮ እድሜ doesn't matter አዋቂ ነው እንዴ? አይደለም እውነት አይደለም እውነት እሺ አይሚዬ ጥያቄውን ብትመልሺ በጣም ውስጤ ደስታ ያገኝ ነበር። ምን አይነት ያንን ጥያቄ ከሞት በኋላ ምን አይነት ህይወት ያለ ይመስልሻል የሚለው ጥያቄ እኔ ምን አውቃለሁ? ኦኬ ሜቢ ካወቅሽ ብዬ እኮ ነው። እሺ ይሄው እንትን አለው የሰባኪ ምልክት አለው ስም አጠገብ በል እንደዚህ እንትን ምን ነው ይባላል እንዴ? ለምን እንደዚህ ፊት ትነሽኛለሽ? እኔ ፊት አለሽ ተነሳለሁ እንዴ ያላችሁ ሰባኪ ብለሽ እኔን ኢትዮጵያ ያለው ቢያንስ ሰባኪ እንኳን ሜቢ ቢሆን እንዴት እንደዚህ ታደርጊኛለሽ? አይሚ ያንቺን እንትን ሳይን ያደግኩት ነው ከጃሉ ድጋ የምትሰሩት ነው። አንቺን ለማውራት አላውቅም። እንደዚህ አይነት ጥያቄ አስቤበት ስለማላውቅ ነው። እስኪ ንገረኝ። እሺ ምንድን ነው መልሱ? አይ እኔማ እኮ ምን ላደርግ እንዳሰብኩ ታውቂያለሽ? ሞትን የምናሸንፍበትን ዘዴ እንድናወራ ነበር። ምንፈራውን ፍርሃቱን የምናጠፋበት ዘዴዎች አሉ ብዬ አስቤ ነበር። ዛሬ ቀለ አይ ገባኝ። አንተ ሰባኪ አይደለም ቀውስ ነህ። አይምሮ ንፋስ አለው። ተሳተፍበሃል። ያው የዘንድሮ ቀውሶች እንዴት እንደሚያማምሩ እንዳንተ ቆንጆ ብለሽማ ልቤን አትንኪው። እንደዚህ አይሚዬ ከሞት ፍርሃት የምንወጣበትን ዘዴ እኮ ላመቻችልሽ ነው ከፈለግሽ ማለት ነው። ያስራት በጣም ደስ የምትወድሽ ልጅ አሰመጥከኝ። እውነትም እሺ እውነት እንደዛ እኛ የምንፈራው ሞት በክርስቶስ ኢየሱስ የተሸነፈ ስለሆነ ምን አስፈራም ብዬ አሰብኩ ዛሬ። ኃጢአት በክርስቶስ እንደተሸነፈ ምን የምንፈራበት ሪዝም ምንድን ነው? በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። አልዓዛር የሞተ ሰዓት ማርታ ኢየሱስን ጠርታው ለዛ ነገር ቆይቶባት ከዛ ሄደ ኢየሱስ። ከዛ ሲሄድ አንተ በዚህ ብትኖር ኖሮ አልዓዛር ወንድሜ አይሞትም ነበር አለችው። የአልዓዛር ወንድምሽ ይነሳል አላት። በትንሣኤ ጊዜ እንደሚነሳ አውቃለሁ፣ ግን ያ ጊዜ ረዥም ነው አለችው። ምን አለ ኢየሱስ? በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ኦልሬዲ ክርስቶስን ስናገኝ ህይወት ሰጪ ፐርሰን ብቻ አይደለም ያገኘን። ኦልሬዲ እርሱ ራሱ ህይወት ነው፣ ማንነቱ ህይወት ነው። እንደዚህ አይነት ራሱ እንትን ልቦና ስላለ በጣም ደስ ይላል። አመሜዝድ በአንተ እድሜ ያሉ ሰዎች ላይቭ ላይ ቲክቶክ ላይ እንደሚያደርጉ አውቃለሁ። ምን ሲሰሩ እንደሚያመሹ ምን እንደሚያወሩም አውቃለሁ። እና በጣም ጎበዝ ተባረክ። እውነት አይሚ ያመሰግናለሁ።